ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች አመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርቤያለሁ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት የምታደምጡት መረጃ ወደ አሜሪካ የሚወስደን ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የመጨረሻው ሰዓት ላይ እንገኛለን፣ የማይቀረው ጦርነት ሊጀመር ነው ሲሉ ሲናገሩ፣ ከኢራን ደግሞ ፈጽሞ ያልተጠበቀ ዱብዳ ተሰምቷል። ኢራን በዛሬው ዕለት አመሻሹን ይፋ እንዳደረገችው ከሆነ ዳግም ጥቃት የሚከፈትብኝ ከሆነ አሜሪካና እስራኤል እንደፈሩት የኒውክሌር የጦር መሳሪያ መታጠቅ የሚያስችል ዩራኒየም ማብላላቴን እስከ መጨረሻው ቀጥላለሁ፣ በአጭር ጊዜም የኒውክሌር ባለቤት ልሆን እችላለሁ ማለቷን በቀጠናው የሚገኙ ሀገራትን በሙሉ አስደንግጧል። ይህንን በተመለከተ በሰፊው ማስደምጣችሁ ሰበር መረጃዎች አሉ። በሌላ በኩል ኢራን ከዚህ ቀደም የነበረውን ካርታዋን በመቀየር የሆርሙዝ ወሽመጥን ወደ እሷ ያስገባ አዲስ አይነት የኢራን ካርታ በይፋ አስተዋውቃለች። ከዚህ በኋላ በድርድርም ሊሆን አይችልም፣ የሆርሙዝ ወሽመጥ በሙሉ ቀጠናችን ነው ስትል ከዚህ ቀደም የነበራትን የ30 ማይልስ ባህር ላይ ቁጥጥር ወደ 300 ማይልስ ወይም ወደ 500 ኪሎ ሜትር ገደማ አካባቢ መስፋቱንና ማተለቋን በዛሬው ዕለት ይፋ አድርጋለች። እነዚህንም በተመለከተ በስፋት የምታደምጧቸው ሰበር መረጃዎች አሉ። እንዲሁም የተባበሩት አረብ ኤሚሬትስን በተመለከተ ጉድ የሚያሰኝ ሰበር ዜና ወጥቷል። ዎል ስትሪት ጆርናል ላይም ይኸው አሜሪካና እስራኤል በጥምረት ሆነው ኢራን ላይ ጥቃት ባደረሱበት ሰዓት የተባበሩት አረብ ኤሚሬትስም ስሟ ሳይጠቀስ በሚስጥራዊ ኦፕሬሽን ላይ እየተሳተፈችና ኢራንን እያጠቃች እንደነበረ በዛሬው ዕለት ዎል ስትሪት ጆርናል ዘገባ አጋልጧል። ይህንንም በተመለከተ ኦፕሬሽኑ እንዴት እንደተካሄደ በሰፊው ማስደምጣችሁ ጉዳይ ነው የሚሆነው። እስከ ፍጻሜው ቆዩ፣ ዝርዝር መረጃውን አድምጡ ግብዣችን ነው። ወደ መረጃዎቹ አለፍኩ። በቅድሚያም አሜሪካና እስራኤል በጋራ በኢራን ላይ የከፈቱት ጦርነት በተኩስ አቁም ስምምነት ቆሟል ቢባልም አደገኛ ዜናዎች ግን እየተሰሙበት ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የመጨረሻው ሰዓት ላይ ነኝ፣ ጥቃት ለመሰንዘር ተቃርቤያለሁ በማለት መግለጫ ቢሰጡም በሰዓታት ውስጥ ዛሬ ከሰዓቱን ደግሞ ኢራን በኒውክሌር ኃይል በተመለከተ አስደንጋጭ ነገር ለአሜሪካ ይፋ አድርጋለች። አሜሪካና እስራኤል በጋራ በኢራን ላይ የከፈቱት ወታደራዊ ጥቃትን ተከትሎ የተቀሰቀሰው ቀጠናዊ ጦርነት ወደ አደገኛ የኒውክሌር ፉክክር የገባ ሲሆን ዛሬ ከሰዓት የተሰማው ከኢራን የወጣው ዜና እንደሚነግረን ከሆነ ዩናይትድ ስቴትስ እና እስራኤል በኢራን ሉዓላዊ ግዛት ላይ ዳግም ጥቃት የሚሰነዝሩ ከሆነ ኢራን ልትወስድ ከምትችላቸው ከባድ የአጸፋ እርምጃዎች መካከል አንዱን በዛሬው ዕለት የተገለጸ ሲሆን ይኸውም አዲስ ጥቃት የሚከፍቱብኝ ከሆነ የዩራኒየም ማበልጸግ መጠን ወደ 90% በማሳደግ የኒውክሌር ጦር መሳሪያ ለመታጠቅ ልገደድ እችላለሁ ስትል በዛሬው ዕለት አስታውቃለች። ይህ 90% የዩራኒየም ማበልጸግ ደረጃ ደግሞ በቀጥታ ለኒውክሌር የጦር መሳሪያ ማምረት የሚያበቃ እጅግ አደገኛ ደረጃ ላይ ነው። የኢራን ፓርላማ የውጭ ፖሊሲና ብሔራዊ ደህንነት ኮሚቴ ቃል አቀባይ የሆኑት ኢብራሂም ሬዛኢም በዛሬው ዕለት ከሰዓት በኋላ በሰጡት መግለጫ ይህንን እጅግ በጣም ወሳኝ የሆነ የዩራኒየም ማበልጸግ ጉዳይ በፓርላማ ውስጥ በጥልቀት እየገመገምነው ነው፣ እየመከርንበት ነው በማለት የሀገሪቱን ቆራጥ አቋም በዛሬው ዕለት አንጸባርቀዋል። ይህ የቃል አቀባዩ ንግግር የተሰማው ኢራን በእስራኤል በባህረ ሰላጤ በሚገኙ የአሜሪካ አጋሮችም ላይ የአጸፋ እርምጃ መውሰዷንና የሆርሙዝ ባህርን መጠን መዝጋቷን ተከትሎ በቀጠናው ያለው ውጥረት ጣሪያ በነካበትና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ማለዳውን ምንም አይነት ሰዓት የለኝም፣ ተኩሱ ሊጀመር ተቃርቧል ካሉ በኋላ ነው። ምንም እንኳን በፓኪስታን አደራዳሪነት ኤፕሪል 8 ቀን ጊዜያዊ የተኩስ አቁም ስምምነት ተግባራዊ ቢሆንም በኢስላም አብድ ፓኪስታን የተካሄደው የሰላም ውይይት ዘላቂ አስተማማኝ ስምምነት ላይ ለመድረስ አልተቻለም። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ በሰጡት መግለጫ ምንም አይነት ሰዓት የለኝም፣ ሁሉም ነገሮች ወደ ተኩስ እየተቃረቡ ነው፣ የመጨረሻ የህይወት ማቆሚያ ማሽን ላይ እንገኛለን ብለዋል ትራምፕ። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት በዚህ መግለጫ በዋሽንግተንና በኢራን መካከል ያለው ድርድር አሁንም ፍሬ አልባ በሆነ መዘጋጋት ውስጥ ቢሆንም ኢራን የዩራኒየም ማበልጸግ ስራዋን ሙሉ በሙሉ እንደምታቆምና የኒውክሌር የጦር መሳሪያ መገንባት ፍላጎቷን ሙሉ ለሙሉ እንደምትተው የጸና እምነት እንዳላቸው ገልጸዋል። ኢራን በፍጹም አሁን ያለችውን ነገር መቀጠል የለባትም፣ ኢራን የኒውክሌር የጦር መሳሪያ ባለቤት አትሆንም ያሉት ትራምፕ ደግሜ ይህንን ላረጋግጥ እችላለሁ ብለዋል። የትኛውም ውድመት ሊከሰት ይችላል፣ በየትኛውም ዋጋ ተከፍሎ ግን ኢራን የኒውክሌር ጦር መሳሪያ እንዳትታጠቅ አደርጋለሁ ብለዋል። አንድ የሬዲዮ ጣቢያ ላይ በሰጡት ቃለ ምልልስ ኢራን ዩራኒየም እንድታብላላ እንዲደረግና ፈንጅ እንድትሰራ ማድረግ ይቻላል ወይ ተብለው የተጠየቁ ሲሆን
ትራምፕ ሲመልሱ 100% እንዲያቆሙ አደርጋቸዋለሁ። ይህንን በራስ በመተማመን ነው የምነግራችሁ። ኢራን በፍጹም ስልጣን ላይ እያለው የኒውክሌር ጦር መሳሪያ እንድታበለጽግ አልፈቅድላትም ብለዋል። ትራምፕ በንግግራቸው ከኢራን ባለስልጣናት ጋር በድርድር ሂደቱ በቀጥታ ግንኙነት እያደረጉ መሆናቸውን ለመጀመሪያ ጊዜ በመግለጽ እኔ ራሴ ነኝ ከነሱ ጋር እየተደራደርኩ ያለሁት፣ በመሃል ማንም የለም፣ እነሱ ትቢያውን እንሰጣቸዋለን ወይም ዝቃጩን እንሰጣቸዋለን ብለውናል። እኔ የኒውክሌር ትቢያ ወይም ዝቃጭ ብየዋለሁ፣ ምክንያቱም ትክክለኛው አገላለጽ እሱ ነውና ያንን በእርግጠኝነት እናደርገዋለን። በኢራን ውስጥ እስካሁን ያብላሉትን ጠራርገን እናወጣዋለን፣ ተጨማሪ እንዲያብላሉም አንፈቅድላቸውም ብለዋል። አክለውም ዩናይትድ ስቴትስ ወደ ስምምነት ለመግባት መቸኮል እንደማያስፈልጋት በመግለጽ ምንም የሚያስቸኩለን ምክንያትም ግዴታም የለብንም፣ አስገዳጅ የሆነ የባህር ላይ ማዕቀብና አቀባ በእጃችን ያለው ኢራንን ከበን ማዳከም የመጀመሪያ ስትራቴጂያችን ነው ብለዋል። ትራምፕ በዚሁ መግለጫቸው ላይ ሲናገሩ በኢራን ላይ ጥቃት ለመክፈት የታሰበ እንደሆነ አረጋግጠው ሰፊ የሆነ አውዳሚ ጥቃት እንሰነዝርባቸዋለን፣ አሁንም ቢሆን ጥቃቱን መቼ እንደምንከፍትባቸው አልናገርም ብለዋል። ነገር ግን አንድ የማረጋግጥላችሁ ነገር የመጨረሻው ሰዓት ላይ መሆናችንን ነው። አሁን የተኩስ አቁሙ ሊጣስ በቋፍ ላይ ነው ብለዋል። በመጨረሻዎቹ ሰዓታት የምንወስዳቸው እርምጃዎች ደግሞ አውዳሚ መሆናቸውን ልናገር እወዳለሁ ብለዋል። ተንታኞች እንደሚሉት ከሆነ ደግሞ ኢራን አሁንም ላይም ጥቃት ድጋሚ ከተጀመረባት የኒውክሌር ጦር መሳሪያ መስራት የሚያስችል ዩራኒየም እስከ መጨረሻው ድረስ የማበልጸግ ሂደቷ እንደምትቀጥል መናገሯ ነገሩን ለቀጠናው ሁሉ አስደንጋጭና አስፈሪ ያደርገዋል ተብሏል። ይህ በእንዲህ እንዳለ የኒውክሌር ፍጥጫ ጎን ለጎን በቀጠናው ሌላ ያልተጠበቀ ወታደራዊ ትዕይንትም ተከስቷል። ታዋቂው የፋይናንሻል እና የፖለቲካ ጋዜጣ የሆነው ዘ ዎል ስትሪት ጆርናል በዛሬው ዕለት በታተመውና የውስጥ ምንጮቹን በጠቀሰበት መረጃው እንዳለው ከሆነ የተባበሩት አረብ ኤምሬትስ በመሰረተ ልማቷ ላይ ለደረሰባት ጥቃት አጸፋውን ለመመለስ ስትል በኢራን ላይ ምስጢራዊና ያልተነገሩ ወታደራዊ ጥቃቶችን መፈጸሟን አጋልጧል። ከዚህ ቀደም አሜሪካና እስራኤል በህብረት በመሆን ኢራንን ሲያጠቁም የተባበሩት አረብ ኤምሬትስ ግን ስሟን ሳትጠራ ትከዳም በኢራን ላይ ጥቃት ትፈርምም እንደነበር ጋዜጣው አጋልጧል። ፖለቲካና ወታደራዊ ተንታኞች ሚስጥራዊ መረጃዎችን የጠቀሰው ዎል ስትሪት ጆርናል እንደሚያብራራው ይህ የተባበሩት አረብ ኤምሬትሶች እርምጃ ኤምሬትስ በዋሽንግተን ላይ እያደረባት የመጣውን ከፍተኛ ብስጭት የሚያሳይና አሜሪካ የምትሰጠውን የመከላከልና የማስፈራራት ዋስትና ላይ ብቻ ከመተማመን ይልቅ የራሷን ነፃ ወታደራዊ እርምጃ ለመውሰድ ያላትን ከፍ ያለ ፍላጎት ያንጸባረቀ ክስተት ነው ብሎታል። ዘገባው እንዳብራራው አሜሪካና እስራኤል በኢራን ላይ ካካሄዱት ዘመቻ ጋር በተያያዘ ፕሬዚዳንት ትራምፕ የተኩስ አቁም ስምምነቱን ከማወጃቸው ጥቂት ቀደም ብሎ በኤፕሪሉ መጀመሪያ አካባቢ በኢራን ላቫን በተባለው ደሴት በሚገኝ አንድ ግዙፍ የነዳጅ ማጣሪያ ላይ የተሰነዘሩ ጥቃቶች በሙሉ የተባበሩት አረብ ኤምሬትሶች የሰነዘረቻቸው ጥቃት ነው ተብሏል። ኢራን በወቅቱ ይህንን ስፍራ በጠላት ኢላማ መደረጉን ያመነች ቢሆንም ለዚህ አጸፋ ይሆን ዘንድ ታላላቅ የአሜሪካ ጦር ሰፈሮች በሚገኙባቸው ኤምሬትሶችና ኩዌት ላይ በሚሳኤልና በድሮን ጥቃት መፈጸሟ ይታወሳል። ዎል ስትሪት ጆርናል በዘገባው ሌሎች ሚስጥራዊ ጥቃቶች የተፈጸመባቸው ቀኖች የሚያስቀምጥና ያካተተ ቢሆንም የኤምሬትስ የውጭ ጉዳይ ሚኒስትር ስለ ጉዳዩ ተጠይቀው ቀጥተኛ አስተያየት ከመስጠት ተቆጥበዋል። ከዚህ ቀደም ያለ ማንም ትንኮሳ ለሚዘነዘር የኢራን ጥቃት ወታደራዊ እርምጃን ጨምሮ አጸፋ የመመለስ ሙሉ መብት እንዳላት የተባበሩት አረብ ኤምሬትስ ከመጀመሪያው ቀን ስትገልጽ እንደነበረ ይታወቃል። ጦርነቱ ከተቀሰቀሰበት ጊዜ አንስቶ ኢራን የተባበሩት አረብ ኤምሬትስ ከአሜሪካና ከእስራኤል ጋር ባላት የጠበቀ ግንኙነት የጠላት ሰፈር ስትል በመፈረጅ በተባበሩት አረብ ኤምሬትስ ላይ ብቻ ከ2800 በላይ ሚሳኤሎችንና አውዳሚ የድሮን ጥቃቶችን ወደ ኤምሬትስ አስፈንጥራለች። የኤምሬት ባለስልጣናት ወደ 95 በመቶ የሚሆኑትን ጥቃት በአየር ላይ እንዳከሸፉ ቢናገሩም ያመለጡት ጥቃቶችና የተተኮሱ መሳሪያዎች ስብርባሪዎች ግን የሰው ሕይወትን አጥፍተዋል። በንብረትና በኢኮኖሚም ላይ ከባድ ጉዳት በኤምሬትስ ላይ አድርሰዋል። የኤምሬቶች ቀጥተኛ ወታደራዊ ተሳትፎ ወሬዎች መናፈስ የጀመሩት ገና በመጋቢት ወር አጋማሽ ማንነታቸው ያልታወቁ የጦር ጀቶችና ድሮኖች በኢራን አየር ክልል ላይ ሲያንዣብቡ በቪዲዮ ከተቀረጹ በኋላ ነው። ተመራማሪዎች እንደሚሉት ከሆነ እነዚህ ወራሪ አካላት የተባበሩት አረብ ኤምሬትስ በስፋት ከምትጠቀምባቸው የፈረንሳይ ሚራጅ ተዋጊ ጀቶችና የቻይና ዊንግ ሎንግ ድሮኖች ጋር ፍጹም ተመሳሳይነት ያላቸው እንደሆነ አመልክቷል። ጡረተኛው የአሜሪካ አየር ኃይል ሌተናል ጀነራል ዴቪድ ፑቱላ ለዎል ስትሪት ጆርናል በሰጡት ትንታኔ እነዚህ የጦር መሳሪያዎች እጅግ ትክክለኛና ነጥብ ጠባቂ ጥቃት በመፈጸም በአየር መከላከያ፣ በአየር ቅኝትና በሎጂስቲክ ጠንካራ ናቸው ብለዋል። እንዲህ አይነት የላቀ የአየር ጥቃት አቅም እያለ እንዴት ከኢራን የሚሰነዘርብህን ጥቃት ዝም ብለህ ትቀመጣለህ?
ትቀበላለህ በማለት የኤምሬትሶች እርምጃ ትክክለኛ ነው ሲሉ ተሟግቷል። የቀጠናው ተንታኞች እንደሚሉት ከሆነ ደግሞ ይህ ሚስጥራዊ ወታደራዊ እርምጃ የባህረ ሰላጤው ሀገራትን አሜሪካን ለኢራን ጥቃቶችን ተገቢውና በቂ ምላሽ ባለመስጠቷ ምክንያት የተሰማቸውን መተውና መከዳት ስሜት በግል ያሳያል። እጅግ ተሰባሪ የሆነው የተኩስ አቁም ቢኖርም ኤምሬትሶች ባለፈው ሳምንት ኢራን በግዛቷ ላይ ጥቃት ፈጽማ በፉጅራ በሚገኘውን የነዳጅ ተቋሟን በእሳት አጋይታለች፣ እንዲሁም 3 ሰዎችን አቁስላለች ስትል ክስ ማቅረባቸው ይታወሳል። የሚያስገርመው ግን ፕሬዝዳንት ትራምፕ ይህንን ጥቃት አለማውገዛቸውና ስለ ጥቃቱ ምንም አይነት ምላሽ አለመስጠታቸው ነው። የገልፍ ኢንተርናሽናል ፎረም ዳይሬክተር የሆኑት ዳኒ ታፈር እንደሚገልጹት ከሆነ ሁኔታውን ሲያብራሩ በባህረ ሰላጤው ሀገራት እይታ አንጻር አሜሪካ ለደህንነታቸው ቅድሚያ የሰጠች አይመስልም ብለዋል። በተግባርም የባህረ ሰላጤው ሀገራትን ለአደጋ አጋልጣቸዋለች ብለዋል። የቀድሞ የእንግሊዝ መከላከያ ሚኒስትር የዘመቻ ኃላፊና ጡረተኛው ኤር ማርሻል ኤድዋርድ ስትሪንገር በበኩላቸው ለወል ስትሪት ጆርናል ሲናገሩ የአሜሪካን ታማኝነት በገንዘብ እየገዛ እንደሆነ አስበህ ከነበረ አሁን የምትረዳው ነገር ቢኖር የአሜሪካ የጦር ሰፈር በሀገርህ መኖሩ አንተን የጥቃት ኢላማ ከማድረግ ባለፈም አሜሪካ በማንኛውም ሰዓት አሳልፋ ልሰጥህ እንደምትችል ነው በማለት የሁኔታውን አስከፊነት ገልጸዋል። የኤምሬትሶች ፕሬዝዳንት ሙሐመድ ቢን ዛይድ አልናሂን የቀድሞ አማካሪ አብዱረዛቅ አብደላ ባለፈው ወር ባደረጉት ንግግር የአሜሪካ የጦር ሰፈሮች ስትራቴጂካዊ ጠቀሜታ ከመሆን ይልቅ ከባድ ሸክም በመሆናቸው በአስቸኳይ ከኤምሬትስ ምድር እንዲዘጉ ጥሪ ማቅረባቸው ይታወሳል። ይህ በእንዲህ እንዳለ ወደ ሆርሙዝ ባህረ ሰላጤ ስናቀና በጂኦፖለቲካዊ የውሃ መስመሮች ላይ ከሚደረገው ሽኩቻ አዲስ ምዕራፍ በዛሬው ዕለት ይዟል። የኢራን እስላማዊ አብዮታዊ ዘብ አይርጅም የባህር ኃይል በዛሬው ዕለት አመሻሹን ባወጣው ይፋዊ መግለጫ በሆርሙዝ የባህር ወሽመጥ የኢራን መከላከያ ክልል እጅግ ግዙፍ በሆነ ስትራቴጂካዊ አቅጣጫ ማስፋቱን አስታውቋል። ማንኛውም በሀገሪቱ የግዛት ውሃና ብሔራዊ ጥቅም ላይ የሚደረግ ጥሰት በፍጹም ከዛሬ ጀምሮ እንደማይታገሰው ገልጸዋል። አብዮታዊ ዘቡ የባህር ኃይል ፖለቲካ ምክትል ኃላፊ የሆኑት ሪር አድሚር ሙሐመድ አክበር ዛሬ እንደገለጹት ከሆነ ኢራን የዚህን ስትራቴጂካዊ የውሃ መስመር አሰራርና የወታደራዊ ዘመቻ ወሰንን በተመለከተ ከመሰረቱ በአዲስ መልክ ቀይረዋለች ብለዋል። ባለፈው ጊዜ የኮርሙዚ ባህር ወሽመጥ የሚባለው እንደሆነ ሆርሙዝና ሄንጋም ባሉ ደሴቶች ዙሪያ የሚገኝ ያልተገደበ ጠባብ አካባቢ ነበር ብለዋል። ዛሬ ግን ይህ ታሪክ ተቀይሯል ብለዋል። ኃላፊው እንዳብራሩት አሁን ኢራን የባህር ወሽመጡን ስፋት እጅግ አሳድገዋለች። ይህ አዲስ ወሰናችን ደግሞ ከጃስክና ከሲሪክ የባህር ዳርቻዎች ተነስቶ ከታላቁ የቱምብ ደሴት ባሻገር ድረስ የሚለጠጥ እጅግ ግዙፍ የሆነ ስፍራን ተቆጣጥሯል ብለዋል። ጦርነቱን አንስተው ኢራንን ሊያወድሙ ቢሞክሩም ነገር ግን ኢራናውያን በተቃራኒው ግዛታችንን ልናስነካ ቀርቶ ግዛታችንን አስፋፍተን መላው የሆርሙዝ ቀጠናን ተቆጣጥረናል ብለዋል። በሌላ አነጋገር የሆርሙዝ የባህር ወሽመጥ ከመቼውም ጊዜ በላይ ግዙፍ ሆኖ ወደ ሰፊ የጦርና የዘመቻ ቀጠናነት ተቀይሯል ሲሉ አግዛርባዴይ አስረድተዋል። ቀደም ሲል ከ20 እስከ 30 ማይል ብቻ የነበረው የኢራን የሆርሙዝ ላይ የነበራት ስፋት አሁን ከ200 እስከ 300 ማይል ወይንም ደግሞ ከ500 ኪሎ ሜትር ርቀት በላይ ደርሷል ብለዋል። ይህ ከጃክስ እና ሲሪክ ተነስቶ ከቄሽምና ከታላቁ የቱንም ደሴቶች ባሻገር የሚዘልቀው ሙሉ የግማሽ ጨረቃ ቅርጽ ያለው ግዙፍ ቀጠና ነው በማለት አዲሱን የባህር ላይ ወታደራዊ ካርታም ለመጀመሪያ ጊዜ በዛሬው ዕለት ይፋ አድርገዋል። አብዮታዊ ዘቡ ከፍተኛ ኃላፊ አክለውም ከዚህ በኋላ ኢራንን ብላችሁ ስትጠሩ በካርታዋ ላይ ልክ እንደዚህ ሆርሙዝ ወሽመጥን መጠን ያካተተ መሆን አለበት በማለት የኢራን አዲሱ ካርታንም የሆርሙዝ ወሽመጥን ያካለለ ነው ብለዋል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። አንደበት መረጃ በሌሎች መረጃዎች ትመለሳለች። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይርሱ። ሰላም ሁኑልን።